ሰላም ጤናና የእግዚአብሔር ጥበብ ለሀገራችን ለኢትዮጵያና ለዓለም ዙሪያ ለምትገኙ ለእግዚአብሔር ቤተሰቦች ይሁን። እንኳን ለታላላቆቹ የቤተክርስቲያናችን አምዶች ለሐዋርያው አለቃ ቅዱስ ጴጥሮስና ለዓለም መምህር ቅዱስ ጳውሎስ ዓመታዊ የዕረፍት በዓልና የሰማዕታት መታሰቢያ ሰላም አደረሳችሁ። ዛሬ ይህንን ታላቅ ዕለት ምክንያት በማድረግ የመጽሐፍ ቅዱስ ዕውቀታችንን የምናሳድግበትና የአባቶቻችንን ፈለግ የምንከተልበት እጅግ በጣም ልዩ አሳታፊ የሆኑ መንፈሳዊ ጥያቄዎች ይዘንላችሁ ቀርበናል። እስከ ቪዲዮ መጨረሻ ድረስ አብራችሁን በመቆየት የዛሬውን ጥያቄዎች ስንት ሳትሳሳቱ እንደመለሱ ራሳችሁን ፈትሹ። አሁን ቀጥታ ወደ መጀመሪያው ጥያቄ እንለፍ። ኢየሱስ በተራራው ስብከቱ እናንተ የምድር ምንድናችሁ ነበር ያለው? ሀ ብርሃን፣ ለ ጨው፣ ሐመሯ ውሃ። 10 ሰከንድ አለዎት። ትክክለኛው ምላሽ ለጨው ነው። ማቴዎስ 5:13ን ተመልከቱ። ጥያቄ ቁጥር 2 ከሚከተሉት አንዱ ከ10ቱ ትእዛዛት መካከል አይደለም። ሀ አትግደል፣ ለ አትስረቅ፣ ሐመሯ አትናደድ። 10 ሰከንድ አለዎት። ትክክለኛው ምላሽ ሐመሯ አትናደድ ነው። ዘጸአት 20:1-17 ይመልከቱ። ጥያቄ ቁጥር 3 የእምነት አባት በመባል የሚታወቀው ማን ነው? ሀ ሙሴ፣ ለ አብርሃም፣ ሐመሯ ዳዊት። 10 ሰከንድ አለዎት። ትክክለኛው ምላሽ ለአብርሃም ነው። ሮሜ 4:11ን ተመልከቱ። ጥያቄ ቁጥር 4 እስራኤልን ከግብፅ ነፃ እንዲያወጣ በእግዚአብሔር የተመረጠ ማን ነበር? ሀ ሙሴ፣ ለ ኢያሱ፣ ሐመሯ ሳምሶን። 10 ሰከንድ አለዎት። ትክክለኛው ምላሽ ሀ ሙሴ። ዘጸአት 3:10ን ተመልከቱ። ጥያቄ ቁጥር 5 በአዲስ ኪዳን ውስጥ ስንት መጽሐፍት ይገኛሉ? ሀ 32፣ ለ 30፣ ሐመሯ 27። 10 ሰከንድ አለዎት። ትክክለኛው ምላሽ ሐመሯ 27 ነው። ከማቴዎስ እስከ ራዕይ ማለት ነው። ኢየሱስ ጳውሎስን ለመጀመሪያ ጊዜ ያናገረው ወዴት የሚወስደው መንገድ ላይ ነው? ሀ ኢየሩሳሌም፣ ለ ኤፌሶን፣ ሐመሯ ደማስቆ። 10 ሰከንድ አለዎት። ትክክለኛው ምላሽ ሐመሯ ደማስቆ ነው። የሐዋርያት ሥራ ምዕራፍ 9 ከቁጥር 3-6 ተመልከቱ። ጥያቄ ቁጥር 7 ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለ ያለው ማን ነበር? ሀ ዮሐንስ፣ ለ ጴጥሮስ፣ ሐመሯ ቶማስ። 10 ሰከንድ አለዎት። ትክክለኛው ምላሽ ለጴጥሮስ ነው። ዮሐንስ 6:68ን ተመልከቱ። ጥያቄ ቁጥር 8 ከሚከተሉት መካከል ሞትን ያየው የቀመሰው ማን ነው? ሀ ኢየሱስ፣ ለ ሄኖክ፣ ሐመሯ ኤልያስ። 10 ሰከንድ አለዎት። ትክክለኛው ምላሽ ሀ ኢየሱስ ነው። ማርቆስ 15:37ን ተመልከቱ። ጥያቄ ቁጥር 9 በበዓለ ሃምሳ ንግግር ያደረገው ወይም የሰበከው ሐዋርያ ማን ነበር? ሀ እስጢፋኖስ፣ ለ ዮሐንስ፣ ሐመሯ ጴጥሮስ። 10 ሰከንድ አለዎት። ትክክለኛው ምላሽ ሐመሯ ጴጥሮስ ነው። ሐዋርያት ሥራ 2:14ን ተመልከቱ። 10ኛውና የመጨረሻው ጥያቄ የንጉሥ ዳዊት አባት ማን ይባላል? ሀ ቂስ፣ ለ ሕልቅና፣ ሐመሯ እሴይ። 10 ሰከንድ አለዎት። ትክክለኛው ምላሽ ሐመሯ እሴይ ነው። አንደኛ ሳሙኤል 16:1ን ተመልከቱ። ለዛሬ ያዘጋጀንላችሁ 10 ጥያቄዎች እነዚህን ይመስሉ ነበር። ከ10 ስንት አገኙ? ምላሽውን ኮሜንት ላይ ያስቀምጡ። መልካም በዓል ይሁንልዎት።